ሰላም ውድ የዩቲዩብ ተከታታዮች በያላችሁበት ሰላማችሁ ይብዛ። በቅድሚያ ቪዲዮ ሰብስክራይብ፣ ላይክ በማድረግ ጀምሩት። ዛሬ እነሆ አስደሳች ዜና ይዘንላችሁ መጥተናል። ስልካችን ከ1 ጂቢ ራም በታች ነው ብለን ለጌም ለመጫወት መጨነቅ ቀረ። አዲስ የምንጫወትበትን አዲስ ነገር ይዤላችሁ መጥቻለሁ። ምንድነው እሱ? 1 ጂቢ የነበረውን ዳታ ሴቨሩን በማጥፋት በመቀነስ ማንኛውም ስልክ ላይ የሚጫወቱትን ፒኤስ ከ1 ጂቢ ራም በታች ላለ ስልክ ራሱ ይሰራል። ከ1 ጂቢ በላይ ለሆነ ስልክ ይሰራል። 1 ጂቢ ለሆነ ስልክ ይሰራል ማለት ነው። እሱን ፋይሉን ቀንሰን ወደ 600 ሜጋባይት አድርገን ዳታ ሴቨሩን በማጥፋት የምትጫወቱበትን በቀላሉ ማለት ነው። ፋይሉን ለማግኘት ቲክቶክ ጋር የቴሌግራም ሊንክ አስቀምጫለሁ። በቀጥታ እሱ ጋር ትገባላችሁ። ቴሌግራም ውስጥ ገብታችሁ ፋይሉን ታወርዳላችሁ። ፒኤስፒዋን ለማግኘት ቴሌግራም ጋር እዛው ጋር ሊንኩን አስቀምጫለሁ። የፒኤስፒዋን ቀጥታ ቴሌግራም ጋር ሊንኩ በመጫን ወደ ፕላይ ስቶር ይላችኋል። እሷን ታወርዳላችሁ። ጌሙን ለመጫወት በመጀመሪያ ስልካችሁ ላይ ኤክሰንደር አፕሊኬሽን ሊኖር ይገባል። አሰራሩና አጨዋወቱን ባንድ የምናይ ይሆናል ማለት ነው። እናንተ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ጠቃሚ ነገር እንዲደርሳችሁ ወደ አሰራሩ። በመጀመሪያ እንደነገርኳችሁ ስልካችሁ ላይ አንድ ኤክሰንደር ሊኖር ይገባል። በቀጥታ ኤክሰንደር እገባለሁ። በዚህ መልኩ ተገባሁ በኋላ ፋይል የሚለው ጋር በቀጥታ እንሄዳለን። እናንተ ከቴሌግራም ስታወርዱት ፋይሉን ማለት ነው እዚህ ጋር አርካይቨርስ የሚለው ጋር ይቀመጥላችኋል ማለት ነው ኤክሰንደር ውስጥ። ከዛ እዚህ ጋር ፋይሉን ከጥግ እዚህ ጋር በመጫን ወደ ፒኤስፒዋ እንዲያመራን ታደርጉታላችሁ። አንድ ነገር ደግሞ የምነግራችሁ በኤክሰንደር ካልገባችሁ አይሰራላችሁም። እዚህ ጋር እንግሊዝ ቨርሽን ኤክስፖርታላችሁ። እዚህ ጋር ኦኦ ትላላችሁ ማለት ነው እንዲገባላችሁ። እንደዚህ ኦኦ በማለት ትመልሱታላችሁ ማለት ነው። አሁን እዚህ ጋር ቶሎ እንዲመጣላችሁ ኤክስ ትላላችሁ ማለት ነው እንዲጀምርላችሁ። አሁንም ኤክስን እጠቀማለሁ። እዚህ ጋር ቢንገር ብታረጉ ይመረጣል። ለጀማሪዎች ከባድ ስለሆኑ አችሏቸው። ቢንገር ካላደረጋችሁ ለጀማሪዎች አንዳንድን ታስገቡታላችሁ። እዚህ ጋር እናንተ የፈለጋችሁ ማስገባት ትችላላችሁ። ይሄ አንድ ማስገባቻለሁ። በቀላሉ ግን ኤክስ በማለት አንድ ቁጥር ማስገባት ትችላላችሁ ማለት ነው። ስታርት ትላላችሁ። እዚህ ጋር በመርኩ ከመጣ በኋላ ኤክስ ትላላችሁ። አሁንም ኤክስ ትላላችሁ። አሁንም እዚህ ጋር ወደ ታይታላችሁ። እዚህ ኦኬ ታደርጉታላችሁ። ካደረጋችሁ በኋላ አሁንም ኤክስን ትጠቀማላችሁ። ከዛ እዚህ ጋር ማች ስታርት ኤክስ ትላላችሁ። ከተጠቀማችሁ በኋላ እኔ ምሳሌ እዚህ ላይ ልግባ። ከዛ እንደዚህ ልግባ ታሳያችሁ። እዚህ ጋር እኔ እንግሊዝ ፕሪሚየር ሊግ ልምረጥ፣ አርሰናል እንደዚህ ልምረጥ። ከዛ ተጋጣሚዎችን ደግሞ ማን ይላል? ማንቸስተር ሲቲ ልምረጥ ማለት ነው። አርሰናል ከማንቸስተር ሲቲ ፒኤስ ማለት ነው። እንደዚህ መርጫለሁ። ሊንኩን ለመቀነስ እዚህ ጋር የተጫዋቾቹን ብቃት መጨመር መቀነስ የምትችሉት እዛው ፊንገር ምናምን አለ። የፈለጋችሁ እናንተ ፕሮፌሽናል መሆን የፈለጋችሁ ከአማራጭ ቶፕ ፕሌየር ምናምን አለ። የፈለጋችሁትን ጀማሪዎች ከሆናችሁ ፊንገር መስራት አለባችሁ ማለት ነው። እኔ እዚህ ሚኒት ባገባና 5 ሚኒት ባገባና እናንተ እስከ 30 ሚኒት ማድረግ ትችላላችሁ። ከዛ ወደ ላይ ተና ኦኬ ታላችሁ። ወይም በቃ አዲስ ኮርስ ነው ከ1 ጂቢ በታች ነው ብላችሁ አትጨነቁ። በመርኩ ስታርት ትላላችሁ። አሁንም ስታርት ትላላችሁ ይጀምርና እና ስታርት ቶልና እዚህ ጨዋታ ከጀመራችሁ በኋላ እኔ አጠር እንዲል ብዬ ነው እዚህ። ከዛ ምን ትመርጣላችሁ? ኖርማል ክሮዝ የሚለውን ትመርጣላችሁ። ከዛ ደግሞ እዚህ ጋር ስታርት ቶልና ፕሌየር ሲቲንግ ትገባላችሁ። ስማቸውን እንዲጽፍላችሁ ከፈለጋችሁ ወደ ጎን በማለት እዚህ ጋር አንድ ቁጥር ያለው ጋር እንደዚህ ወደ ጎን በማለት ፕሌየር ኔም ታደርጉታላችሁ። ከዛ ወደ ታች ታደርጉታላችሁ ማለት ነው። ትመርጣላችሁ። ሳካ ይዟልካችሁ ማለት ነው። እኔ በመልካም ጎል አስቆጥራለሁ። እዚህ
ጋር እኔ እመልሳለሁ። ምን አለ መሰላችሁ እዚህ ጋር ፒኤስፒዋ እንዳትገቡ አይሰራላችሁ። ቀጥታ እናንተ ወደ ኤክሰንደር ውስጥ ፋይሉን አውርዳችሁ አስቀምጣችሁ በኤክሰንደር ገብታችሁ በቀጥታ መጫወት ነው ማለት ነው። ስልኬ ከ1 ጂቢ ራም በታች ነው፣ ፒኤስ መጫወት አልችልም ማለት አትችሉም ማለት ነው። ከቴሌግራሜ ላይ ፋይሉን በማውረድ ብቻ እናንተ ወደ ስልካችሁ በማስቀመጥ ስልካችሁ ላይ ኤክሰንደር በማስቀመጥ ማለት ነው በኤክሰንደር ብቻ ፒኤሱን መጫወት ትችላላችሁ ማለት ነው። ይህ ቪዲዮ ጠቃሚ መስሎ ከታያችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ኮሜንት ላይ መጥቀስ ይቻላል ማለት ነው። ስለ አፕሊኬሽን እና በዚህ መልኩ መጫወት ትችላላችሁ።